ሰላም የተወደዳችሁ በዛሬው ቪዲዮ ስለ ጾም የጤና ጥቅሞች በዝርዝር እናያለን። ጾም በኢትዮጵያ ባህልና ሃይማኖት ውስጥ ትልቅ ቦታ አለው። ይሁን እንጂ ከሃይማኖታዊ ፋይዳው ባሻገር ጾም ለሰውነታችን የሚሰጠው የጤና ጥቅም እጅግ ከፍተኛ መሆኑን የሳይንስ ጥናቶች ያረጋግጣሉ። ከዚህ በማስከተል የጾምን ዋና ዋና የጤና ጥቅሞች በዝርዝር እንመልከት። የመጀመሪያው የደም ስኳር መጠንን ማስተካከል ነው። ጾም የሰውነታችንን የኢንሱሊን መቋቋም ወይም ኢንሱሊን ሬዚስታንስ በመቀነስ ስኳር ከደም ወደ ሴሎች እንዲገባ ይረዳል። ይህ በተለይ በአይነት 2 የስኳር ህመም ለሚያዙ ሰዎች የደም ስኳር መጠናቸው እንዲረጋጋ ይረዳል። ሁለተኛው ለልብ ጤንነት ነው። ጾም የደም ግፊትን፣ መጥፎ የሚባለውን የኮሌስትሮል መጠን ወይም ኤልዲኤልን እና ትራይግላይሴራይድን ለመቀነስ ይረዳል። እነዚህ ነገሮች ሲስተካከሉ ደግሞ ለልብ ህመም የመጋለጥ እድላችን ይቀንሳል። ሶስተኛ የሰውነት ቁስለትን ለመቀነስ በሰውነታችን ውስጥ የሚፈጠር ስር የሰደደ ቁስለት ወይም ክሮኒክ ኢንፍላሜሽን እንደ ካንሰር፣ የልብ ህመምና አርተራይተስ ላሉ በሽታዎች መንስኤ ሊሆን ይችላል። ጾም እነዚህን የቁስለት ምልክቶች በመቀነስ ጤናን ይጠብቃል። አራተኛ የአእምሮ ጤናና ንቃት። ጾም አዳዲስ የአእምሮ ሴሎች እንዲመረቱና የአእምሮን የማስታወስ ብቃት እንዲጨምር ያደርጋል። በተጨማሪም እንደ አልዛይመር እና ፓርኪንሰን ያሉ የአእምሮ በሽታዎችን ለመከላከልም ይረዳል። አምስተኛ የሰውነት ክብደትን ለመቀነስ ጾም የምግብ ፍላጎትን በመቆጣጠርና ሜታቦሊዝምን በማፋጠን ሰውነታችን የተከማቸ ስብን እንዲያቀልጥ ያደርጋል። ይህ ደግሞ ጤናማ በሆነ መንገድ ክብደት ለመቀነስ ተመራጭ ያደርገዋል። በመጨረሻ የተቀመጠው የሴሎች እድሳት ነው። ይህ የጾም ትልቁ ጥቅም ነው። ሰውነታችን ሲጾም ራሱን የማጽዳት ሂደት ይጀምራል። አሮጌና የተጎዱ ሴሎችን በማስወገድ በአዲስና ጤናማ ሴሎች ይተካቸዋል። ይህም እርጅናን ለመከላከልና በሽታን ለመቋቋም ይረዳል። በጾም ወቅት መደረግ ያለባቸው ጥንቃቄዎች። ምንም እንኳን ጾም ብዙ ጥቅም ቢኖረው የሚከተሉት ሰዎች ከመጾማቸው በፊት ጥንቃቄ ሊያደርጉ ይገባል። የመጀመሪያዎቹ እንግዲህ የስኳር ታካሚዎች ናቸው። በተለይም መድኃኒት የሚወስዱ ከሆነ ስኳራቸው እንዳይወርድ መጠንቀቅ አለባቸው ማለት ነው። ሌላው ነፍሰ ጡርና የሚያጠቡ እናቶች እንዲሁም ከፍተኛ የምግብ እጥረት ያለባቸው ሰዎችና ህፃናትና እድሜያቸው ገፋ አዛውንቶች ጾም ሲጾሙ መጠንቀቅ አለባቸው ማለት ነው። ጾም ማለት አለመብላት ብቻ ሳይሆን ሰውነታችን ራሱን እንዲያድስና እንዲያርፍ እድል መስጠት ነው። በጾም ወቅት በቂ ውሃ መጠጣትና ጾም ሲፈታም ጤናማ ምግቦችን መመገብ አይዘንጉ። መልካም ጊዜ።